ለኢስላም ዳግም ማንሰራራት ለምን አረቢያን ፔኒንሱላ ተመረጠ? ክፍል 5። አምስተኛ ምክንያት እንደ አምስተኛ ምክንያት ተብሎ የሚጠቀሰው ደግሞ ምንድነው? የካዕባ መኖርና የነቢዩላህ ኢብራሂም አለይሂ ሰላም አሻራ ነው። አረቦች ከመካ በተለይም ከካዕባ ጋር ልዩ የሆነ ግንኙነት ስላላቸው ለምሳሌ የየመን አረቦች፣ ባህረይን፣ ዑማን ያሉ አረቦች በየዓመቱ ወደ መካ እየመጡ ጠዋፍ ያደርጉ ነበር ወይም ደግሞ ሀጅ ያደርጉ ነበር እና ይህ ደግሞ ለእስልምና እንደ ሌላ ነገር እንደ ሙሉ አዲስ ነገር ሳይሆንባቸው እንግዳ እንዳይሆንባቸው አድርጓቸዋል። እንዲሁም ደግሞ ለምሳሌ የመዲና ሰዎች ሊሰልሙ የቻሉት በምንድን ነው? ለሀጅ በመምጣታቸው ነው። የየመን አካባቢ ያሉ ሰዎች ስለ እስልምና በይበልጥ ሊሰሙ የቻሉት ወደ መካ ለሀጅ በመምጣታቸው ምክንያት ነው። ያው ለሀጅ ሲመጡ ጥርት ያለ አህዳዊ እምነት አልነበራቸውም። ነገር ግን ደግሞ ሙሉ ለሙሉ አልጠፋም ነበር። የኢብራሂም አለይሂ ሰላም አስተምህሮ ሙሉ ለሙሉ አልጠፋም ነበር። ለዛም ለሀጅ ይመጡ ነበር። ያም እርስ በርስ እንዲገናኙና መልእክቱ በይበልጥ እንዲሰራጭ አድርጎታል።